እንትን ያልተባለው እንጂ ቤተሰቦቿም እህቶቿም አሜሪካ ያሉትም ወንድሞቿም ሰምተዋል። ወይ ሳልለነ ቅድስት ማለት አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ። ለዛ ነው የገባሁት እና ውሸት አይደለም። ቴንኪው ራይልዬ ከበርሽ አከብርሻለሁ፣ ወድሻለሁ። መቼም አልዋሽም በቅርብ ስለማቅ ነው ቤተሰቧንም እና ውሸታ የልጅ እናት ነኝ በልጅ እናት አልዋሽም ነው። ኧረ ምን ያስዋሽሻል? ያልሞተችማ ሞተች የምትይው አይ ቤተሰብም ስለሰማ ቤተሰብ ባይሰማም እንዲህ አይደለም። ግን ቤተሰቦቿ እየተጠበቁ ነው። ወይ ዛሬ ይገባሉ ወይ ነገ ይገባሉ። በስመ አብ ባርባራም እኮ ቤተሰብ እንዳይሰማለች እንጂ በቻይንኛ ነግራን ነበረ። ያው ግን አይ ከትላንት ወዲያ ማታ ነው ራሱ ትላንትና ምርመራ ላይ ስለነበረ ነው። አስከሬን አመሰግናለሁ ሮሚዬ ቴንኪው። እሺ እናቴ ሰላም ዋሉ። ወይ ጉድ ማለቀርታ ሳትጠይቅ እናቷን አሁን እንዴት ትቻል ይሆን? ሶሻል ሚዲያ ላይ ተናግረው እና እናት ባንክ ግን ዛሬ ሰላም ነሽ? ግን በጠዋት ጠጥተሽ ነው? የት ሀገር ነው ያለሽው? የኔ ማክስት በድንገት ገብታ ሐኪም ቤት ሞተች። አንቺ ሴትዮ ግን ጤነኛ ነኝ? ዛሬ እናት ባንክን ስትረዳ ምናምን ለማቃት ዘንድ ዛሬ ምን ሆና ነው ግን? አረቄ ጠጥተሻል እንዴ አንቺ ሴትዮ? ኧረ እንዴት አይነት ህዝብ ነው ያለው? ቅድም አባትሽን ነጭ ቅማል ሰደበች አለች፣ ዝም አልኳት። መልሳ የዴዚ ውሸት ነው ትላለች። አሁን ደግሞ አክስቴ ደግሞ ሞተች ብላ ለኛ የሷ አክስት አናቃትም። እኛ እኮ የዴዚና ስለምናቃት ነው። የማናቀው ሰው እኮ ብዙ ሰው በየቦታው በየስንት ነገሩ ሞቷል። እስኪ ቤታ መጣለች ታጋት ሮሚ እስቲ ታድስ ቤታ ሮሚ ይቅርታ አልጠየቀችም ነበር? አልተታረቁም ነበር? አይገርምሽም? ሳይታል ይደረሳት ከመጣሽ አንድ ቁጥር ጻፊ። የታኛት ነው አባቴ ቤታ ቤታ አይደለች። በዚህ ሰዓት ቤታ ትኖራለች ብዬ አልገምትም። ወይ ጉድ ወይ እግዚአብሔር! አሁን እንዴት ብላ ጸጸቱንስ እንዴት ልትችለው ነው? በእናትሽ ወይ ጉድ! በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ። በጣም የሚያሳዝን ነገር ነው። በስመ አብ አይ ዜድ አይ በስመ አብ ስታሳዝን ዜድዬ። አበሻ መሀል በእንግሊዘኛ ነው በአማርኛው የምታለቅሰው? ዴዚ ማለትሽ ነው ሮሚ? ዴዚ ምኑንም በአማርኛ ስታወራ እኮ ኩልትፍትፍ ያለች ናት ሮሚ። ወይ ሀፕን ላደረገው ነገር በጣም አዝናለሁ። ኦነስትሊ ግን እንደ ሀበሻ እናት ሳወራ ማንም ሰው እቺ እናት እንግዲህ ናፍቀኛለች ብላ ፖስታ ነበረ፣ ከዛ ሞተች። ከዚህ በፊት ሀፕን ያደረገውን ነገር ታውቁታላችሁና እጅግ በጣም የሚያም ነገር ነው። እውነት ከሆነ እኔ የዘላለም ህመም ነው ብዬ ነው ማስበውና በጣም ለዴዚ መጽናኛ ቃላት አይኖራትም። አስቢው እናቷን እንደዚህ ተጣልታ ነገ ታረቃለሁ ብላ ሳትታረቅ ብታርፍባት በጣም